ሰላም ጤና ይስጥልን እንደምን አድራችሁ አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። የተጫዋቾች የዝውውር መስኮት በዚህ ሰዓት በርከት ያሉ ተጫዋቾችን ወደ ተለያዩ ክለቦች ለማምጣት ክለቦች ተጫዋቾችን እየፈለጉ ይገኛሉ። ይሄ ፍላጎት ግን በቀላሉ የሚሳካ አልሆነም። ምክንያቱም እናት ክለቦቻቸው ተጫዋቾቹን ለመልቀቅ ያላቸው ፍላጎት ብዙ ስለሆነ ማለት ነው። በተለይ ከገንዘብ ጋር በተያያዘ የሚኖረው ስምምነት ክለቦቹ አግሬሲቭ ሆነዋል። ይሄ አግሬሲቭ እንዲሆኑ ያደረጋቸው ምክንያት ደግሞ ምንድነው? ከፍተኛ የሆነ ገንዘብን የማግኘት ፍላጎት በብዙ ክለቦች ውስጥ አድሯል። ይሄ የዝውውር ጥያቄ ታማኝነትም አስነስቶባቸዋል። ለምሳሌ እንደ ስፖርቲንግ ሊዝበን አይነት ክለብ በቪክቶር ዮኬሬሽ ዝውውር ላይ ያለው አቋም ተጫዋቹን ለመውሰድ ከሚፈልጉት ክለቦች ጋር እያደረገው ያለው ድርድር ገዢ ክለቦቹን አላስደሰተም። በተለይ ማንቸስተር ዩናይትድን አላስደሰተም ነበር። አርሰናልም ቢሆን ከዚህ ተጫዋች ጋር ያደረገ ያለው ድርድር በክለቡ የበላይ አመራሮች ተለዋዋጭ የሆኑ ሐሳቦች ምክንያት ዝውውሩን አስቸጋሪ አድርጎባቸዋል። ወደ ቤንጃሚን ሸሽኮም ስንመጣ ይሄን ተጫዋች አምና ጀምሮ ነው እንግዲህ አርሰናል እየፈለገው የሚገኘው። ነገር ግን የተጫዋቹ የዝውውርን ጉዳይ በተመለከተ ቶሎ እንዲጠናቀቅ የአርሰናል ደጋፊዎች ከመፈለጋቸው አንፃር የተጫዋቹ ዝውውር ተንጠልጥሎ መቅረቱ አላስደሰታቸው። ምክንያቱም እስካሁን ድረስ መሬት ላይ የረገጠ ወይም ደግሞ ያለቀ የሚባል የተጫዋቾችን ዝውውር አርሰናሎች በትልቅ ፕሮፋይል ደረጃ አላደረጉም። ለቅርቡ ዝውውሮች ለምሳሌ እንደነ ኬፓ አሪዛባላጋ አይነት ተጫዋችን ከቼልሲ ለማስፈረም ሁሉም ነገር ጨርሰው ተስማምተዋል። እሱ ትልቁ ዜና ነው ለአርሰናል። ከዛ ውጭ ግን የፊት መስመር ተጫዋቾቹን በተለይ እነ ቤንጃሚን ሸሽኮንና ቪክቶር ዮኬሬሽን ለማምጣት እየፈለገ ያለው አርሰናል ለማምጣት እየሄደበት ያለው ርቀት እስካሁን ፈተና ውስጥ ነው ያለው። ግን የቤንጃሚን ሸሽኮ ወደ አርሰናል መምጣት ለአርሰናል የሚጨምረው ነገር በጣም ከፍተኛ መሆኑ ይህን ተጫዋች አርሰናሎች ቶሎ እንዲያገኙት ቶሎ የግላቸው እንዲያደርጉት ደጋፊዎቹ ከፍተኛ የሆነ ፍላጎት ላይ ነው ያሉት። ፍላጎቶቹን ግን እውን ለማድረግ ትልቅ ስራ ይፈልጋል፣ ክትትሎች ይፈልጋል። ከተጫዋቹ ወኪል ጋር ከክለቡ ጋር የሚኖረውን መስመር የያዘ ስምምነት መፈጸም ይኖርበታል አርሰናል። ይሄንን ካላደረገ ግን ብዙ ነገሮች ከእጁ እንደሚወጡ ግልጽ ነው። አሁን ላይ ባለው ሁኔታ አርሰናል ይሄ ጀንትልማን አግሪመንት የሚባለው ላይ እንደሆነ ነው እየተነገረ ያለው። ይሄ ጀንትልማን አግሪመንት ማለት የተጻፈ ሰነድ የሌለበት በሁለት አካላት መካከል የሚደረግ የትረስት ወይም ደግሞ የመተማመን ስምምነት ነው። አርሰናል በዚህ ውስጥ ነው በቤንጃሚን ሸሽኮ ግዢ ላይ ያለው ጉዳይ ማለት ነው። ግን ይሄ ቤንጃሚን ሸሽኮን ለማምጣት የሚደረገው ጥረት በቂ አይሆንለትም። ምክንያቱም ፎርማል የሆነ ስምምነት መፈጸም ስላለበት ማለት ነው። ይሄ ስምምነት ካልተፈጸመ አርሰናል ይሄን ልጅ ለማምጣት በሚያደርገው ሂደት ውስጥ ነገሮች ፈጣን እንደማይሆኑ፣ ነገሮች ስርዓታቸውን ጠብቀው እንደማይከናወኑ ግልጽ ነው። አሁን ላይ ባለው የተጫዋቾች የዝውውር ሂደት ደግሞ አሁን ላይ ባለው የተጫዋቾች የዝውውር እውነታ ብዙ ጊዜ ከእጅ የሚወጡ የዝውውር ጉዳዮችን እየተመለከተ ነው። እስካሁን ድረስ በጣም ስኬታማውና በጣም ፍሬያማ የሚባል የተጫዋቾችን ግዢ የፈጸመ የሚገኘው ማንቸስተር ሲቲ ነው። ማንቸስተር ሲቲ ቶሎ ወደ ድርጊት ይመጣል። የጀንትልማን ስምምነቶችን መጀመሪያ ያደርጋል። እነዛ የጀንትልማን ስምምነቶች ለሁለት ወይ ደግሞ ለሶስት ቀን ነው የሚቆዩት። ከዛ በኋላ ግን ወደ ተጻፉ የሰነድ የተጫዋቾች ስምምነቶች ነው የሚሄደው። ይሄንን ደግሞ በቅርብ ጊዜ ባደረጋቸው የተጫዋቾች ዝውውር ውሳኔዎቹ ማንቸስተር ሲቲ አሳይቶናል። ስለዚህ አርሰናልም የሚፈልገው እንደዛ አይነት የተጫዋቾች ስምምነቶችን ቶሎ ማድረግና ከእጃቸው እንዳይወጡ በተለይ ተጫዋቾች ከእጃቸው እንዳይወጡ የማድረግ ስራውን በሚገባ መከወን ነው። አርሰናል
ጎይክሬሽ ወይስ ደግሞ ሸሽኮ የትኛው ነው አማራጩ የሚለው የትኛው ነው የተሻለ የሚባለው እስካሁን ድረስ መለየት አልቻለም። በእርግጥ ከሁለቱ ተጫዋቾች ጋር ያለው ስምምነት ወይም ሁለቱ ተጫዋቾችን የግሉ የማድረግ ፍላጎት እንዳለው እየተነገረ ነው። እነኚህ ሁለቱን ተጫዋቾች ማምጣቱ በተለይ በማጥቃት እንቅስቃሴ ውስጥ የነበረው ድክመት በአሳለፈነው የውድድር ዓመት እጅግ አርሰናል የተጎዳበት የሚባለው ክፍተቱን ሊሞላለት እንደሚችል ይጠበቃል። ምክንያቱም አርሰናል በማጥቃት እንቅስቃሴ የማጥቃት እንቅስቃሴው ሐሳብ እንዳይኖር ማለት ወደ ተጋጣሚ ሜዳ ከመጡ በኋላ እንዲቸገሩ ወይም ደግሞ ታፍነው እንዲቆዩ ያስገደደው የነበረው ጥራት ያላቸው ተጫዋቾች ችግር ነው። በማጥቃት እንቅስቃሴ ጥራት ያላቸው ተጫዋቾች አልነበሩ። የነኚህ ተጫዋቾች አለመኖር ደግሞ አርሰናልን ውስን አድርጎታል። አርሰናል ገደብ ውስጥ እንዲገባ አድርጎት ነበር። ይህንን ግን በዚህ የውድድር ዓመት ማለትም ከአንድ ወር በኋላ በሚጀምረው ቀጣይ ውድድር በፕሪሚየር ሊጉ አርሰናሎች የየቀኑ ዜና እንዲሆንባቸው አይፈልጉም ወይም ደግሞ የየጨዋታዎቹ ጥያቄ እንዲሆንባቸው አይፈልጉም። ስለዚህ ኳሊቲ ተጫዋቾችን የማምጣት ፍላጎት አላቸው። ቤንጃሚን ሸሽኮ ወደ አርሰናል ሲመጣ ይሄ ተጫዋች እንግዲህ ሊለውጠው ይችላል ተብሎ የሚጠበቅ ነው። እንዳውም የዚህ ተጫዋች ዝውውር ጋር በተያያዘ አንድ ማርከስ ፊልፎርት የሚባል የስፖርት ኮንሰልታንት ድርጅት የተናገረው ነገር ምናልባት ተጫዋቹ የ9 ቁጥር ምርጫ ላይ የተሻለው ተጫዋች እንደሚሆን እጠብቃለሁ ብሏል። he is exactly the type of player that Arsenal needed ነው ያለው። አርሰናል የሚፈልገው አይነት ተጫዋች ነው ይሄ ተጫዋች። ምክንያቱም ነው የሚለው እሱ ምክንያቱም a natural goal scorer ነው and physical and athletic ተጫዋች ነው ይሏል። ሶስቱን ነገሮች በደንብ አስተውሉ። ተፈጥሯዊ የጎል ማስቆጠር አቅም ያለው ተጫዋች ነው። ይሄ ፖቸር የምንለው አይነት ተጫዋች ነው። እያደገ ሲሄድ ደግሞ የተሻለ ተጫዋች እንደሚሆን ይጠበቃል። በተለይ ይሄ ኤክሲጂ ሬትን ወይም ደግሞ የጎል ማስቆጠር ንጻሬን በማሳደግ በጣም የተሻለ የሚባል ተጫዋች ነው። ከጎል ሳጥን ከደረሰ በኋላ አፈጻጸሙን ስንመለከተው የመፈጸም አቅሙ 81.5% ያለው አይነት አጥቂ ነው። ያው የቀረበ ሚስታቸው ኳሶች ሊኖሩ ይችላሉ ወይ የማይጠቀምባቸው እንቅስቃሴዎች ሊኖሩ ይችላሉ ግን ኳሊቲ ያለው ተጫዋች ሆኖ በመጨረስ የተሻለ ተጫዋች መሆኑን እያስመሰከረ መጥቷል። ከዛ ውጭ ፊዚካል አቅሙ ነው ወይም ደግሞ የሰውነት ግዝፈቱ የሰውነት የአካል ብቃት ጥንካሬው በእንግሊዝ ፕሪሚየር ሊግ ውስጥ የሚገኙትን የተከላካይ መስመር ተጫዋቾችን ለመቋቋምና አካላዊ የሆነ አቅም ለሚጠይቀው የማጥቃት እንቅስቃሴ ወሳኙን ስራ እንዲሰራ የሚያግዘው ተፈጥሯዊ የሆነ የተጫዋቹ አቅም አለው። አርሰናል ይሄን ይፈልጋል። ቶሎ የሚሰበር አይነት አጥቂ አይደለም። በዚህ ውድድር ዓመት እና ባለፉት 24 ወራት ብንወስድ አርሰናል የአጥቂ መስመር ተጫዋቾቹ 11 ጊዜ ተጎድተውበታል። እደግመዋለሁ። አርሰናል የአጥቂ መስመር ተጫዋቾቹ 11 ጊዜ የጉዳት ዝርዝር አለባቸው። ይሄ ተጫዋች ባለፉት 24 ወራት ትልቅ ጉዳቱ 2 ጉዳት ነው የተጎዳው። ባለፉት 24 ወራት ትልቅ ጉዳቱ 2 ጉዳት ነው የተጎዳው። አንዱ እንደ ኖክ ነው። ማክሲመም 15 ቀን ያክል ብቻ የቆየበት ጉዳት ነው። ሁለተኛው ጉዳት እንዲሁ ይሄ ወር ወይም ደግሞ 2 ወር ከሜዳ ርቆ የተመለሰበት አልነበረ። የ21 ቀን ያክል ጉዳት ያስተናገደበት ነው። ይሄ ማለት ተጫዋቹ በትንሹ 1 ወር ያክል ነው የሚጎዳው ማለት ነው። ይሄ ለአርሰናል ትልቅ ዜና ነው። አርሰናል ጋብሪኤል ሄሱስ 6 ወር በዚህ የውድድር ዓመት የተጎዳውን ጉዳት ማስታወስ እንችላለን። ባሳለፍነው የውድድር ዓመትም ከ4 ወር በላይ ተጎድቷል። በአጠቃላይ በ2 ዓመት ውስጥ ጋብሪኤል ሄሱስ ወደ 10 ወር ያክል ጉዳት አስተናግዷል። ማርቲን ኦዴጋርድ ወደ 3 ወር ያክል ተጎድቷል። ቡካዮ ሳካ ወደ 3 ወር አካባቢ ተጎድቷል። ካይ ሃቨርትዝ በጣም ወሳኝ በሚባል የጨዋታ ጊዜያቶች ወደ 2 ወር ከ20 ቀን አካባቢ ጉዳት አስተናግዷል።
እነዚህ ሁሉ እንግዲህ ተደምረው የአርሰናልን የማጥቃት አቅም ቀንሰውታል። በዚህ ተጫዋች ውስጥ ያለው ትልቁ አቅም ፊዚካል የሆነው በእንግሊዝ ፕሪሚየር ሊግ ውስጥ ሊጉን የመቋቋም አቅሙ ነው። ስለዚህ አርሰናሎች ልክ እንደ ፋይበር እየተቸገሩበት የሚገኙ የተጫዋቾችን ቶሎ የመሰበር ቶሎ የመጎዳትን ችግር በዚህ ተጫዋች መምጣት ለሚኬል አርቴታ በተለይ አንድ ትልቅ ነገር ይሰጣል ተብሎ ይታሰባል። እንዳውም አርቴታ አብዛኛውን እየተቸገረበት የሚገኘው የተጫዋቾች የአካል ብቃት ጉዳይ ስለሆነ ሼሽኮ ግን ይሄን ነገር ሊሸፍን ይችላል ተብሎ ይታሰባል። ሌላው ይሄ አትሌቲክ ነው። ተጫዋቹ የማይደክመው አይነት ተጫዋች ነው። በጣም ፈጣን ነው። በጣም በተለያዩ የማጥቃት እንቅስቃሴዎች ውስጥ በማይቆም ሽግግሮች ላይ ራሱን ማግኘት የሚችል ተጫዋች ነው። ቶሎ ቶሎ ማጥቃቱ ጋር ይሄዳል። ቶሎ ቶሎ ኳሱን ስለመጀመር ያስባል። የቡድን ጓደኞቹ የተነጠለ የማጥቃት እንቅስቃሴ ካለ ያ የተነጠለ የማጥቃት እንቅስቃሴ እንዲያድግ እንዲሰፋ የማድረግ እድል አለው። የዚህ ተጫዋች ልዩ የሚባለው ኳሊቲ አብዛኛውን እንቅስቃሴዎችን ወይም ደግሞ አብዛኛውን ሽግግሮችን ስንመለከት በንክኪዎች የሚያምንና በነዛ ንክኪዎች ውስጥ ሁሌም መሳተፍ የሚፈልግ አይነት ተጫዋች ነው። በተለይ አርሰናል እጅግ በጣም ስኬታማ ለሆነበት የቀኝ ዞን የማጥቃት እንቅስቃሴ የጎደለው ኳሊቲ ተች ነው። ኳሊቲ ተች እንደምታውቁት የመጨረሻው የሜዳ ክፍል ላይ በሚኖረው የማጥቃት እንቅስቃሴ የመጨረሻው ማጥቃት የተሻለ የሚያደርጉ ተጫዋቾች የሚያደርጓቸው ንክኪዎች ናቸው። ይሄ ተጫዋች ደግሞ የኳሊቲ ተች ችግር ያለበት ተጫዋች አይደለም። በመጨረሻው የማጥቃት ሳጥን ውስጥ ገብቶ እዛ አካባቢ ተገኝቶ ማድረግ የሚገባውን ነገር የሚያደርግ ተጫዋች ነው። የተጫዋቹ የመጨረሻ የማጥቃት ሽግግሮች የተጫዋቹ የመጨረሻ የማጥቃት ኳሊቲ የሚጨምርበት አቅሙ አርሰናል ለጎደለው ነገር የሚሰጠው ነገር ይኖራል። ስለዚህ ወሳኝ የሚባለውን የማጥቃት ሽግግር በሚገባ ይጀምራል፣ በሚገባ ይጨርሳል ማለት ነው። ይህንን ታሳቢ ያደረገ ዝውውር ነው እንግዲህ አርሰናሎች ለማድረግ እየሞከሩ የሚገኙት። ግን ቶሎ ማድረግ የሚገባቸውን ነገር ማድረግ ይኖርባቸዋል። አሁን ላይ ቶሎ ማድረግ የሚገባቸውን ነገር እያደረጉ ስላልሆነ ከዚህ በፊት በነበሩት ዝውውሮች ከእጃቸው የወጡት የተጫዋቾች ስሞች እንዳይወጡ ስጋት አለ፣ ወይም ደግሞ እንዳይዘገይባቸው። መዘግየቱ በራሱ በእቅዱ ላይ የሚኖረው ጫና ግልጽ ነው፣ ይታወቃል። ምክንያቱም ቀድሞ ሰርቶ ተጫዋቾችን አዘዋውሮ ልክ እንደ ሲቲ አይነት ቡድን ለምሳሌ ቶሎ የአክሽን ቡድን ነው፣ ቶሎ ተጫዋቾችን ያዘዋውራል። ለምሳሌ በቅርቡ ያዘዋወረው የሪያን ቸርኪን ብንወስድ የዚህ ተጫዋች ዝውውር የወሰደው የ6 ቀን እድሜ እንኳን አይሞላ። ቶሎ ነው ተጫዋቹን የግሉ ያደረገው። ማንቸስተር ሲቲ ፍላጎት አሳደረ። ማንቸስተር ሲቲ ከዚህ ተጫዋች ወኪሎች ጋር ተነጋገረ። ከክለቡ ጋር ኦፊሻል የሆነ ስምምነት ፈጸመ። ቸርኪ መጣ። ይሄ ተጫዋች አሁን በሲቲ በቀጥታ ስራውን ይጀምራል ማለት ነው። ከዝውውር ጋር በተያያዙ የተንጠለጠሉ ጉዳዮች ላይ ጊዜ አያጠፋም ማለት ነው። አርሰናል በዛ አይነት የዝውውር ሂደት ውስጥ አለመኖሩ ከቡድን ግንባታው ጋር በተያያዘ ፕሪሲዝን ረጅም ጊዜ ተጫዋቾች ከመቆየት ጋር በተያያዘ እንዲሁም እነኚህ ተጫዋቾች በአእምሯቸው ዝግጁ ሆነው ወደ አርሰናል እንዳይመጡ ይገድባቸዋል። ይሄ አርሰናሎች ባለፉት ዓመታት ለማስተካከል እየሞከሩ እየተቸገሩበት የሚገኘው ነገር ነው። እንደ ሲቲ አይነት ትልልቅ ቡድኖች ቶሎ ይጨርሳሉ፣ አርሰናል ቶሎ ዝውውሮቹን አይጨርስም። ደጋፊውም ኮምፕሌን እያደረገ የሚገኘው በዚህ ነው። ስለዚህ ቤራታ አንዱ ትልቁ የቤት ስራቸው የሚሆነው ቶሎ የነኝን ተጫዋቾች ስምምነቶች በመፈጸም ተጫዋቾቹን የአርሰናል የቡድን አካል አድርገው ፕሪሲዝኑ ላይ ተዘጋጅተው ይሄ ስትሮንግ ስታርት የሚባለው በጣም ጠንካራ የሊግ አጀማመር ማድረግ። ይሄ ደግሞ ከዚህ በፊት ከነበሩት የአርሰናል የሲዝን አጀማመሮች የተሻለውን ጅምር እንዲያደርግ ያግዘዋል ማለት ነው። አሁን ላይ ባለው የዝውውር ሂደት አርሰናሎች ከዜና የዘለለ ቶሎ ወደ ድርጊት የገባ ነገር እያደረጉ አይደለም። ይሄ ደግሞ ዝውውሩ ላይ እንዲቀደሙ ያደርጋቸዋል፣ ሌሎች እንዲሳተፉበት ያደርጋቸዋል ማለት ነው። ግን የቤንጃሚን ሼሽኮ ያለቀለት ጉዳይ እንደሆነ እየተነገረ ነው። ያው ስርዓቱን የያዘውን ዝውውር ግን ማድረግ ይጠበቅበታል።
ምክንያቱም በወረቀት ላይ የሰፈረው ነገር ነው ታማኝነትን ይበልጥ ከፍ ሊያደርግ የሚችለው ማለት ነው። አሁን የጀንትልማን አግሪመንቱ ቢኖርም ከጀንትልማን አግሪመንቱ በላይ ግን በወረቀት የሰፈረ ትክክለኛውን የሆነውን ዝውውር ለማድረግ የሚያስችል መነሻ ያለው ድርጊት ውስጥ አርሰናል በፍጥነት መግባት ይኖርበታል። ያው የተጫዋቹ አንዱ ትልቁ ኳሊቲ ብዙ አጥቂዎች የሌሉት ነገር ስላለው ነው ከፍተኛ የሆነ ትኩረት ውስጥ የገባው። የፊዚካል ኤንድ ስፒዱ የአካል ብቃቱ ቀደም ሲል ያነሳውላችሁ ፍጥነቱ በተለይ ለመቆጣጠር በጣም ከሚያስቸግሩ ተጫዋቾች መካከል አንዱ ነው በቡንደስሊጋው። ይሄ ለመቆጣጠር በጣም አስቸጋሪ እንዲሆን ያደረገው የተጫዋቹ ተፈጥሯዊ የሆነ ማንነቱ ነው። የፊኒሺንግ አቅሙ በተለይ ደግሞ ይሄ ሳጥን ውስጥ የሃይ ኳሊቲ ቻንሶችን የመፍጠር በጣም ትልቅ ከፍ ያሉ ኳሊቲዎችን የመጨረስ አቅሙ ተጫዋቹን የተለየ ያደርገዋል። በጀርመን እጅግ በጣም ታዋቂው ጋዜጠኛ በቲኤም ጀርመኒ ቺፍ ኤዲተር የሆነው አሌክዛንደር ቢንደርም እንደዚህ ነው የሚለው። ቤንጃሚን ሼሽኮ ፈጣን ነው። አካላዊ ጥንካሬው አንድ የመሃል አጥቂ ሊኖረው የሚገባውና ራሱን ትልቅ ቦታ ላይ ሊያስቀምጠው የሚያስችለውን ነገር ያለው ነው። የሱ የማጥቃት አቅም ከዳርዊን ኑኔዝ ጋር ይመሳሰላል። ፈጣን ነው፣ ወደ ተጋጣሚ ሳጥን ይደርሳል። ነገር ግን በአጨራረስ የተሻለው ተጫዋች ነው ብሎታል። ያመሳሰለው ከዳርዊን ኑኔዝ ጋር ተፈጥሯዊ የሆነው ኳሊቲው ነው። አጨራረስ ላይ አይገናኙም። የተሻለ የመጨረስ አቅም ያለው ተጫዋች ነው። ይሄኛው ተጫዋች ከሚያገኛቸው እድሎች አንፃር ብዙ እድሎችን ይጠቀማል። ዳርዊን ኑኔዝ ከሚያገኛቸው እድሎች አንፃር የሚጠቀማቸው እድሎች በጣም ዝቅተኛ ናቸው። ይህንን ተጫዋች እንግዲህ አርሰናሎች ለማምጣት ከፍተኛ የሆነ ጥረት እያደረጉ ነው የሚገኙት። ነገር ግን ከጀንትልማን ስምምነት መውጣት ይኖርባቸዋል። ፎርማል በሆነው ስርዓቱን በጠበቀ ስምምነት ላይ መቼ ነው ይህን ተጫዋች አስፈርሞ የሚያመጡት የሚለው የሚጠበቅ ነው። ኳሊቲው ግን ይሄ ለድርድር የሚቀርብ ኳሊቲ አለመሆኑ ተጫዋቹን ሌሎችም ትልልቅ የሚባሉ ቡድኖች እንዲፈልጉት አድርጓቸዋል። ምን ትላላችሁ እናንተ ስለዚህ ተጫዋች? እስኪ ሐሳባችሁን ስጡበት። ጥሩ ቀን ይሁንላችሁ።